أشرف الخلق ጠባያቸው በአንድ ቃል ይገለጥ ከተባለ هو والرحمة ሩህሩህ ነበሩ። ርህራሄ እዝነት ከፍቅር በኋላ የሚመጣ ነገር ነው። የነቢያችን ሰለላሁ ዐለይሂ ወሰለም አኽላቅ የሰው ልጅ ትራንስፎርም ለማድረግ ማንበብ አለበት ብዬ አስባለሁ። በእርግጠኝነት ስለ አልበርት አንስታይን ኦር ስለ አይዛክ ኒውተን ኦር ስለ ኒኮላ ቴስላ ሳታነቡ አትቀሩም። ስለ ፍሬድሪክ ኒቼ፣ ስለ ኢማኑኤል ካንት፣ ስለ ሬኔ ዲካርት፣ ስለ ፕላቶ፣ አሪስቶትል፣ ስለ ሶቅራጥስ ሳታነቡ አትቀሩም። ዴፊኒትሊ ስለ ሄንሪ ፎርድ፣ ስለ ሮበርት ኪዮሳኪ፣ ሜቢ ስለ ኢሃፓ፣ ስለ እኛ ትውልድ ያላነበባችሁት ብዙ መጽሐፍ አንባችኋል። I'm sure it's good that you read that one. ኢንፎርሜሽን ነው ማንበብ ጥሩ ነው። ግን why not ለምሳሌ ስለ ኢብኑ ሲና why not ስለ መልከ ጻዲቅ የኛውኑትን ነገር ቅድም እንዳልኳችሁ የሚቀዱትን ከምንጩ እናንተ ብትወስዱ ምን አለበት? I'm sure ስለ ነብይ